በቀን 1000 ብር በወር ደግሞ 30,000 ብር እንዴት አድርጌ በስልኬ ብቻ መስራት እንደምችል በዚህ ቪዲዮ የማሳያችሁ ነው። አሰራሩ እንዴት እንደሆነና እንዴት እንደሚሰራ ካወቃችሁት በቀን 1000 እና 2000 ብር ምንም እንዳልሆነ ትረዱታላችሁ። ይሄንን ስራ ማንም ሰው መስራት ይችላል። እሱ ብቻ ስልክና ኢንተርኔት ብቻ ይኖረው። ኦኬ፣ ስራው ምንድነው? መግዛትና መሸጥ ነው። ይሄም የሚሆነው ደግሞ በየ15 ደቂቃው ነው። ያ ማለት በየ15 ደቂቃው ነው ትርፋችሁን የምታገኙት ማለት ነው። እናም ደግሞ ይሄን ስራ ለመጀመር ሚኒመም ከ1000 እስከ 2000 ወይም ከዛ በላይ ካፒታል ሊኖራችሁ ይገባል ይሄን ስራ ለመጀመር። ስለዚህ ሲምፕል የሆነ ነገር ነው። ምንም አይነት ኪሳራ የሚባል ነገር የለውም። በራሳችሁ ስትራቴጂ ስለሆነ የምትሄዱት ሁሉም የሚሆነው ፕሮፊታችሁን ብቻ ነው። እናንተ ፕሮፊታችሁን የምታገኙት ደግሞ በየ15 ደቂቃው ነው። ይሄንንም ስራ ለመጀመር አንድ ፕላትፎርም አለ። እሱም ደግሞ ባይናንስ ይባላል። በባይናንስ አካውንታችሁ ላይ እንዴት አድርጋችሁ ፒ2ፒ ትሬድ በማድረግ ብቻ ይሄን ያህል ገንዘብ ሜክ ማድረግ እንደምትችሉ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ምንም ኮምፕሌክስ የሚያደርጋቸው ነገር የለም። ባይናንስ አካውንት ለመክፈት ደግሞ ፓስፖርት ወይ ናሽናል አይዲ ካላችሁ በቀላሉ ቬሪፋይ ማድረግ ትችላላችሁ። ባይናንስ አካውንት የሌላችሁ ከስር ሊንኩን አስቀምጥላችኋለሁ፣ ሬጂስተር የምታደርጉበትን ሊንክ። እሱ ሊንክ ተጠቅማችሁ ሬጂስተር ማድረግ ትችላላችሁ። አሁን እንዴት መስራት እንደምትችሉ ላሳያችሁ። ኦኬ፣ ባይናንስ ፒ2ፒ ላይ ከገባችሁ በኋላ እዚህ ጋር ፕራይሳቸውን ቼክ ታደርጋላችሁ። እናንተም በዚህኛው ስለምታሰሉት ማለት ነው። ከላይ ባይና ሴል የሚል ኦፕሽን አለ። ያ ማለት መግዛትና መሸጥ ማለት ነው። ስለዚህ እናንተም እዚህ ጋር እንደነዚህ አድ ፖስት አድርጋችሁ ነው እነዚህ ሰዎች ነው የምትሆኑት ማለት ነው። ስለዚህ እዚህ ጋር ፕራይሳቸውን የማርኬቱን ፕራይስ ቼክ ታደርጉትና የእናንተን ሂሳብ ታወጣላችሁ ማለት ነው። ምን ያህል ትርፋችሁንና ምን ያህል እንደምታተርፉ ያለውን ፕራይሳችሁን አውጥታችሁ ነው እዚህ ጋር መግባት የምትችሉት። እዚህ ጋር ቼክ አደርገዋለሁ። ለምሳሌ እዚህ ጋር አማውንት የሚለውን ክሊክ አድርግና እኔ በ5000 ነው እንትን ለማለት የፈለኩት። ስለዚህ 5000 ላይ ያሉ ሰዎችን ቼክ አደርጋለሁ። በመቀጠል ፕራይሴን አወጣለሁ ማለት ነው። አሁን እዚች ጋር ይቻቻለሁ። ከዛ እዚች ጋር አድ የሚል አለ መሃል ላይ ማለት ነው። ካያችሁት አድ የሚለው ላይ ክሊክ አድርጋችሁ ትገባላችሁ። በመቀጠል እዚህ ጋር ፖስት አድ የሚለውን ክሊክ ታደርጋላችሁ። ፖስት አድ የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ባይና ሴል የሚል አለ። ለምሳሌ እኔ ለመግዛት ነው የፈለኩት። ባይ የሚለው ላይ አደርግና እዚህ ጋር ከረንሲው ወደ USDT ያደርጋለሁ፣ ፊያቱን ደግሞ ወደ ኢቲቢ ያደርጋለሁ ማለት ነው። በመቀጠል ከላይ ፊክስድ ፕራይስ ላይ ሆን ከዛ በኋላ እዚህ ጋር አማውንታችሁን ታስገባላችሁ በምን ያህል ለመግዛት እንደፈለጋችሁ። ኔክስት ካደረጋችሁት በኋላ እዚህ ጋር በምን ያህል USDT ነው መግዛት የፈለጋችሁት የሚለውን ታስገባላችሁ። እዚህ ጋር በ5000 ነው መግባት የፈለኩት። ስለዚህ 5000 እዛው። ከዛ እዚህ ጋር አድ ፔመንት ሜተድ የሚል አለ። እሱን ክሊክ ታደርጉታላችሁ። እዚህ ጋር መቀበል የምትፈልጉትን እዚህ ጋር ታስገባላችሁ። CBE የሚለውን አስገባለሁ እኔ። ከዛ እዚህ ጋር በ15 ሚኒት የሚለው ስለዚህ እሱን ይቀመጥ። ኔክስት አደርገዋለሁ። በየ15 ደቂቃ ነው ፕሮፊት ማግኘት የምፈልገው። በመቀጠል እዚህ ጋር የእናንተ ሪኳየርመንት ታስገባላችሁ። ያ ማለት ያ ሰው ገዢው ሲመጣ የሚያነበው ማለት ነው የእናንተ ዲስክሪፕሽን። ስለዚህ እሱን ታስገባላችሁ። እዚህ ጋር ትጽፋላችሁ የራሳችሁን የሆነ ዲስክሪፕሽን ማለት ነው። እዚች ጋር ኦንላይን ላይ ወይም ደግሞ ኦፍላይን ላይ ማድረግ ትችላላችሁ። ስለዚህ እኔ ኦንላይን ላይ ነኝ ብዬ አስገባና ፕሪቪው አድርጋለሁ፣ ፖስት አደርገዋለሁ ማለት ነው። በመቀጠል እዚህ ጋር ይመጣላችኋል። እዚህ ጋር ፕላስ አይከኑን ትነካላችሁ ድጋሚ ማለት ነው። ሴል የሚለውን ከተከነካችሁት በኋላ እዚህ ጋር ተመሳሳይ USDT የሚለውን ትመርጣላችሁ። እዚህ ጋር ፊያት ኢቲቢ ያደርገዋለሁ ፊክስድ ፕራይስ ላይ ሆን። ከዛ እዚህ ጋር ደግሞ መሸጥ የፈለኩበትን ፕራይስ አስገባለሁ። አሁን እዚህ ጋር ነው የእናንተ ፕሮፊት የሚሆነው ማለት ነው። በተመሳሳይ መንገድ ፖስት አደርገዋለሁ ይሄንንም። ስለዚህ በዚህ መልኩ ይመጣልኛል። አሁን እዚች ጋር ሰው የለም ማለት አትችሉም፣ ምክንያቱም እንዳለ ያለ ሰው ነው። ገዢዎች ብቻ ናቸው፣ ገዢና ሻጭ ናቸው እዚህ ጋር ያሉት። እናንተ ኦንላይን በሆናችሁ ሰዓት ላይ በጣም ብዙ ኦርደሮች ሊመጣላችሁ ይችላል። በዛ ሰዓት ላይ ፕሮፊታችሁን በየ15 ደቂቃው ታገኛላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ማስታወቂያችሁን ፖስት አድርጋችሁ እንደነዚህ ሰዎች መስራት ትችላላችሁ ማለት ነው። ከዛም በላይ ልትሰሩ ትችላላችሁ። ስለዚህ በዚህ መልኩ አድርጋችሁ ኦርደር ሲመጣላችሁ መስራት ትችላላችሁ ማለት ነው። እንደዚህ አድርጋችሁ ማስታወቂያችሁን ፖስት በማድረግ በመቀጠልም ደግሞ ሰዎቹም እየመጡ ደግሞ ከናንተ በሚገዙበትና በምትሸጡበት ሰዓት ላይ የእናንተን ፕሮፊት በየ15 ደቂቃው ታገኙታላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ ተስፋ አድርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።